የኢራኑ የሚደንስ ሚሳኤል ዓለምን አጃብ ያሰኘ ነው። ስሙ ሴጅልቱ ይባላል። ለመጀመሪያ ጊዜ በሰሞኑ ጦርነት በጥቅም ላይ እየዋለ ይገኛል። ይህ ሚሳኤል ያለ ውልውል በማንም ዘንድ ዳንሲንግ ሚሳኤል ወይም የሚደንሰው ሚሳኤል ተብሎ ይጠራል። ምክንያቱም ከአየር መከላከያ ስርዓቶች ለማምለጥ ሲል የመንቀሳቀስና የመውረግረግ ችሎታ ስላለው ነው። ከሁሉ በላይ ግን 2026 ዓመተ ምህረት ላይ በመካከለኛው ምስራቅ ውስጥ ለመጀመሪያ ጊዜ ጦርነት መሃል ጥቅም ላይ መዋሉ መነጋገሪያነቱን አጉልቶታል። ስሙ ሴጅልቱ ይባላል። ይህ ስሙ መካከለኛ ርቀት ባለስተር ሚሳኤልን ለመግለጽ የሚያገለግል መጠሪያ ነው። ከ2000 ኪሎ ሜትር በላይ የሚደርስ ክልልን ይሸፍናል። ከአዲስ አበባ አስመራ ደርሶ መልስ ማለት ነው። በዚያው በተመረተበት አካባቢ አውድ ስንመለከተው ደግሞ ከኢራን ተነስቶ እስከ እስራኤል፣ አረብ ሀገራትና አንዳንድ የአውሮፓ ክፍሎች ድረስ መድረስ ይችላል። ለጠላት ቁጥጥር ጊዜ አይሰጥም። ሴጅልቱን ከሌሎች ሚሳኤሎች የሚለየው ነገር በአየር ውስጥ አቅጣጫ መቀየር መቻሉ፣ የአየር መከላከያ ስርዓት ማታለሉ፣ ትክክለኛና የማይታወቅ መንገድ መምረጡ ነው። የአመሉ የሚደንስ ሚሳኤል ተብሎ እንዲጠራ አስችሎታል። እንደ ባለሙያዎች ገለጻ ደላቂው ሚሳኤል የአየር መከላከያ ሲመጣበት መንገዱን ይቀይራል። እናም ራዳር ላይ መከታተል እጅግ ከባድ ነው። ከ3 ሳምንት በፊት 2026 ፌብሩዋሪ 28 በጀመረው ጦርነት ኢራን ከተለመዱ ሚሳኤሎች ወደ ሴጅልቱ መግባቷ ይነገራል። ዳንሰኛውን ሚሳኤል ለዓለም ያስተዋወቀችው ከዚያ በኋላ ነው። ማርች 2026 ኢራን ይህን ሚሳኤል ለመጀመሪያ ጊዜ አንስታ የተኮሰችበት ጊዜ ተደርጎ ይጠቀሳል። ይህም እጅግ ትልቅ የጦርነት እርምጃ ተብሎ ተመዝግቦላታል። ምክንያቱም ከፍተኛ የቴክኖሎጂ ምርታን የሚያመላክት በመሆኑ ነው። ሴጅልቱ አደገኛ ነው ሲባል ፈጣን አነሳሱ፣ ከፍተኛ ፍጥነቱ 2000 ኪሎ ሜትር በላይ የመምዘግዘጉ ነገር ከግምት ውስጥ ይገባል። ዱባይ፣ አቡዳቢ፣ ቴልአቪቭ እና ኢየሩሳሌም የታጠሩባቸውን ጸረ ተተኳሾች አምልጦ መግባቱም ልዩ ያደርገዋል። አሜሪካ አደጋ ብላ ነው የገለጸችው። እስራኤል በዚህ ዳንሰኛ ሚሳኤል ምክንያት የመከላከያ ስርዓቷ ተፈትኗል። ባለሙያዎች ጨዋታ ቀያሪ ነው እያሉት ይገኛሉ። በጥቅሉ የሚሳኤል መከላከያ ስርዓትን ውጤታማነት እያኮላሸው ይገኛል። በደናሹ ሚሳኤል የተነሳ ሌሎች ሀገራት አዲስ የመከላከያ ቴክኖሎጂ ለመፍጠር እየኳተኑ ይገኛሉ። ኤአይ የሚጠቀም መከላከያም ታስቧል ይባላል። ሃይፐርሶኒክ ሚሳኤሎችም እየመጡ ነው። እናም ጦርነቱ ወደ አዲስ ደረጃ እየገባ ይገኛል። ለዚህም ነው ሴጅል 2 አንድ ቀላል ሚሳኤል አይደለም እየተባለ የሚገኘው። በውስጡ የቴክኖሎጂ እድገት፣ የጦርነት ልዩነት፣ የፖለቲካ መልእክት ታጭቋል። እናም በአጠቃላይ የሚደንስ ሚሳኤል የተባለው ሴጅልቱ ዓለም የጦርነት ስርዓትን እየቀየረ መሆኑን ያሳያል።